መጽሐፈ ነህምያ ምዕራፍ 1 የኬልቅያ ልጅ የነህምያ ቃል። የ20ኛው ዓመት በካሴል ወር እንዲህ ሆነ። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ ሐናኒ ከእርሱ ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና እጸልይ ነበር። እንዲህም አልሁኝ፣ አቤቱ የሰማይ አምላክ ሆይ፣ ለሚወዱህና ትእዛዝን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራ አምላክ ሆይ፣ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየው ጸሎትን ትሰማኝ ዘንድ ጆሮዎችህ ያድምጡኝ፣ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኀጢአት ለአንተ እንናዘዛለን። እኔም የአባቴም ቤት በድለናልና እኛም በአንተ ላይ እጅግ ክፉ ሰርተናልና ለባሪያ ለሙሴ ያዘዝከውን ትእዛዝ ሥርዓት ሕጉንም አልጠበቅንምና አሁንም ለሙሴ ለባሪያህ እንዲህ ስትል ያዘዝካትን ነገር አስብ። ብትበድሉም በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጓትም ምንም ከናንተ ሰዎች እስከ ሰማይ ዳርቻ ቢበተኑ ከዚያ እሰበስባቸዋለሁ፣ ስሜ የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ። እነዚህም በታላቅ ኃይልህና በብርቱ እጅህ የተቤዠሃቸው ባሪያዎችህና ሕዝብህ ናቸው። ጌታዬ ሆይ፣ ጆሮ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችህንም ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሳላፊ ነበሩ። ምዕራፍ 2 በንግሥቱ በአርተሰስታ በ20ኛው ዓመት መንግሥት በኒሳን ወር የወይን ጠጅ በፊቱ ነበር። ጠጁንም አንስቼ ለንጉሡ ሰጠሁት፣ በፊቱም ሌላ ሰው አልነበረም። ንጉሡም ሳትታመም ፊትህ ለምን እንዲያዘነ? ይህ የልብ ሐዘን ነው እንጂ ሌላም አይደለም አለኝ። እጅግም ብዙ አድርጌ ፈራሁ። ንጉሡንም ንጉሡ ለዘላለም ይኑር፣ ንጉሡ ለዘላለም ይኑሩ፣ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿም በእሳት ተቃጥለዋልና ፊቴ ስለምን አያዝን አልሁት። ንጉሡም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይሁ። ንጉሡንም ንጉሡን ደስ ቢያሰኝህ ባሪያህን በፊትህ ሞገስም ቢያገኝ እሠራው ዘንድ ወደ ይሁዳ ወደ አባቴ መቃብር ከተማም ስደደኝ አልሁት። ንግሥቲቱም በአጠገቡ ተቀምጣ ሳለች ንጉሡ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ ብሎ ጠየቀኝ። ንጉሡም ይሰደኝ ዘንድ ደስ አለው።
እኔም ጊዜውን ነገርሁት፣ እርሱም አሰናበተኝ። ንጉሡንም ንጉሥ ደስ ቢለው እስከ ይሁዳ ሀገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይስጠኝ። በቤቱም አጠገብ ላለው ለግንብ በሮች፣ ለከተማውም ቅጥር ለምገባበት ቤት እንጨት እንዲሰጠኝ ለንጉሡ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልሁት። ንጉሡም ሁሉን ሰጠኝ። የከበረች የአምላኬ እጅ ከእኔ ጋር ነበረችና። በወንዙም ማዶ ወዳሉት ሀገረ ገዦች ወጥቼ የንጉሡን ደብዳቤዎች ሰጠኋቸው። ንጉሡም ከእኔ ጋር የሰራዊቱን አለቆችና ፈረሰኞች ልኮ ነበር። ሆሮናዊውም ሳምባላጥና አገልጋዩም አሞናዊው ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደ መጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌምም ደረስኩ። በዚያም 3 ቀን ተቀመጥኩ። በሌሊትም ተነሳው፣ ከእኔም ጋር ጥቂት ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅኩም። ተቀምጬም ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳም አልነበረም። በሸለቆም በር ወጣው፣ ወደ በለስም ምንጭና ወደ ጎድፍ መጣያው በር ሄድሁኝ። የፈረሰውንም የኢየሩሳሌምን ቅጥር በእሳትም የተቃጠሉትን በሮች ተመለከትኩ። ወደ ምንጩም በርና ወደ ንጉሡም መዋኛ አለፍኩ። ተቀምጬበት የነበረው እንስሳም የሚያልፍበት ስፍራ አልነበረውም። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከትኩ። በሸለቆም በር ገባው፣ እንዲሁም ተመለስኩ። ጠባቂዎች ግን ወዴት እንደሄድኩ ምን እንዳደረግኩም አላወቁም ነበረ። የአይሁድ እና ለካህናቱ ለታላላቆችና ለሹሞቹ ሥራ የሚሠሩ ለነበሩ ለሌሎቹ እስከዚያ ጊዜ ገና አልተናገርሁም ነበር። እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿም በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኋቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሡም የነገረኝን ቃል ነገርኋቸው። ተነሱ እንስራ አልኋቸው። እጆቻቸውንም ለበጎ ሥራ አበረከቱ። ሆሮናዊውም ሰንባላጥ፣ አገልጋዩም አሞናዊውም ጦቢያ፣ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብኝ። ቀላል አድርገውንም ወደ እኛ መጡና ይህ የምታደርጉት ነገር ምንድን ነው? በውኑ በንጉሡ ላይ ትሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናልና እኛም ንጹሐን ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም ዕድል ፋንታና መብት መታሰቢያም የላችሁም አልኋቸው። ምዕራፍ 3 ታላቁም ካህን ኤልያሴብና ወንድሞቹ ካህናት ተነስተው የበግ በር ሠሩ፣ ቀደሱትም። ሳንቃዎቹንም አቆሙ። እስከ 100 ግንብም እስከ ሐናንኤል ግንብ ድረስ ደረሱት፣ ቀደሱት። ባጠገቡም የኢያሪኮ ሰዎች ሠሩ። ባጠገባቸውም የአምሪ ልጅ የዘኩር ልጆች ሠሩ። የአሰናሃ ልጆችም የዓሣ በር ሠሩ። ሰረገሎቹንም አኖሩ፣ ሳንቃዎቹንም አቆሙ።
ቁልፎቹንና መወርወሪያዎቹን አደረጉ። ባጠገባቸው የቆስ ልጅ የኡሪያ ልጅ ሚራሞት ይሠራ ጀመር። ባጠገባቸው የሜሴዜቤል ልጅ የበራክያ ልጅ ሜሱላም ይሠራ ጀመር። ባጠገባቸው የባሃና ልጅ ሳዶቅ ይሠራ ጀመር። ባጠገባቸው ቴቁሃውያን ይሠሩም ጀመር። ታላላቆቻቸው ግን ለሥራው አንገታቸውን አላዋረዱም። የፋሴሐ ልጅ ኢዮዳይና የበሱዲያ ልጅ ሜሱላም አሮጌውን በር አደሱ። ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹን አደረጉ። ባጠገባቸው ገባዖናዊው መልጥያና፣ ሜሮናታዊው ያዴን እስከ ወንዙም ማዶ አለቃ ግዛት የሆኑ የገባዖንና የመሴፋ ሰዎች ሠሩ። ባጠገባቸው ወርቅ አንጥረኛና የሐሬህያ ልጅ ኡዝኤል ሠራ። ባጠገቡም ከምሽቱ ቀማሚዎች የነበረ ሐናንያ ሠራ። እስከ ሰፊው ቅጥር ድረስ ኢየሩሳሌምን ጠገኑ። ባጠገባቸው የኢየሩሳሌም ግዛት እኩሌታ አለቃ የሆር ልጅ ረፋያ ሠራ። ባጠገባቸውም የኤርማፍ ልጅ ይዳያ በቤቱ አንጻር ያለውን ሠራ። ባጠገቡም የሐሴብን ብሔልም ልጅ ሐጡስ ሠራ። የካሪም ልጅ መልኪያ የፋት ሞዓብ ልጅም አሱብ ሌላውን ክፍልና የእቶኑን ግንብ ሠሩ። ባጠገባቸውም የኢየሩሳሌም ግዛት እኩሌታ ገዢ የአሎዌስ ልጅ ሶሎሞንና ሴቶች ልጆች ሠሩ። ሐኖንያ የዘናን ሰዎችም የሸለቆን በር አደሱ፣ ሠሩት፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ደግሞም እስከ ጉዱፍ መጣያ በር ድረስ 1000 ክንድ የሚሆን ቅጥርን ሠሩ። የቤተ ካሪምም ግዛት ገዢ የሬካብ ልጅ መልኪያ ከወንድሞቹና ከልጆቹ ጋር የጉድፍ መጣያውን በር ሠራ፣ ከደነው፣ ሳንቃዎቹንም አቆመ፣ ቁልፎቹንም መወርወሪያዎቹንም አደረገ። የመሴፋም ገዢ የኮላሃዜ ልጅ ሶሎም የምንጩን በር አደሰ፣ ሠራው፣ ከደነውም፣ ሳንቃዎቹንም አቆመ፣ ቁልፎቹንም መወርወሪያዎቹንም አደረገ። ከዳዊትም ከተማ እስከሚወርደው ደረጃ ድረስ በንጉሡ አትክልት አጠገብ ያለውን የመዋኛ ቅጥር ሠራ። ከእርሱም በኋላ የቤሶር ግዛት እኩሌታ ገዢ የአሕዛቡ ልጅ ነህምያ በዳዊት መቃብር አንጻር እስካለው ስፍራ እስከ ተሠራውም መዋኛ እስከ ኃያላኑም ቤት ድረስ ሠራ። ከእርሱም በኋላ ሌዋውያንና የባኒ ልጅ ሬሁም ሠሩ። በአጠገባቸውም የኢቂአላ ግዛት እኩሌታና የአውራጃዎቿ ገዢ አሰቢያ ሠራ። ከእርሱም በኋላ የቄላ ግዛት እኩሌታ ገዢ የኤን ሃዳድ ልጅ ቤኒና ወንድሞቹ ሠሩ። በአጠገቡም የመሴፋ ገዢ የኢያሱ ልጅ አዙር በማዕዘኑ አጠገብ በመወጣጫው ግንብ አንጻር ያለውን ሌላውን ክፍል ሠራ። ከእርሱም በኋላ የዘቡር ልጅ ባሮክ ከማዕዘኑ ጀምሮ እስከ ታላቁ ካህን እስከ ኤልያሴብ ቤት መግቢያ ድረስ ሌላውን ክፍል ተግቶ ሠራ። ከእርሱም በኋላ የአቆስ ልጅ የኡሪያ ልጅ ሚራሞት ከኤልያሴብ ቤት መግቢያ ጀምሮ እስከ ኤልያሴብ ቤት መጨረሻ ድረስ ሌላውን ክፍል ሠራ። ከእርሱም በኋላ የአካባቢው ሰዎች ካህናቱ ሠሩ። ከእነርሱም በኋላ ብንያምና አሴብ በቤታቸው አንጻር ያለውን ሠሩ። ከእነርሱም በኋላ
የሐናንያ ልጅ የማስያ ልጅ አዛርያስ በቤቱ አጠገብ ያለውን ሠራ። ከእርሱም በኋላ የኤንሐዳድ ልጅ ባኒ ከአዛርያስ ቤት ጀምሮ እስከ ማዕዘኑ እስከ ግንቡ መዞሪያ ድረስ ያለውን ሌላውን ክፍል ሠራ። የኡዛይ ልጅ ፋልል በማዕዘኑ አንጻር ያለውንና በዘበኞች አደባባይ አጠገብ ከላይኛው የንጉሡ ቤት ወጥቶ የቆመውን ግንብ ሠራ። ከእርሱም በኋላ የፋሮስ ልጅ ፈዳያ ሠራ። ናታኒምም በዖፌል በውኃው በር አንጻር በምሥራቅ በኩል ወጥቶ በቆመው ግንብ አጠገብ እስካለው ስፍራ ድረስ ተቀመጡ። ከእርሱም በኋላ ቴቁሐውያን ወጥቶ በቆመው በታላቁ ግንብ አንጻር ያለውን እስከ ዖፌል ቅጥር ድረስ ሌላውን ክፍል ሠሩ። ከፈረሶች በር በላይ ካህናቱ እያንዳንዳቸው በየቤታቸው አንጻር ሠሩ። ከዚያም በኋላ የሄሜር ልጅ ሳዶቅ በቤቱ አንጻር ያለውን ሠራ። ከእርሱም በኋላ የምሥራቁ በር ጠባቂ የሴኬንያ ልጅ ሰማያ ሠራ። ከእርሱም በኋላ የሰሎምያ ልጅ ሐናንያና የሴሌፍ ስድስተኛው ልጁ ሐኖን ሌላውን ክፍል ሠሩ። ከዚህም በኋላ የበራክያ ልጅ ሜሱላም በሙዳየ ምጽዋቱ አንጻር ያለውን ሠራ። ከእርሱም በኋላ የሰራፊ ልጅ መልኪያና ናታኒምና እስከ ነጋዴዎቹ ቤት ድረስ በሐሜፍቃድ በር አንጻር ያለውን እስከ ማዕዘኑ መውጫ ድረስ ሠራ። ከማዕዘኑም መውጫ ጀምሮ እስከ በጎች በር ድረስ ወርቅ አንጥረኞችና ነጋዴዎች ሠሩ። ምዕራፍ 4 ነህምያ ጠላቶቹን እንደተቋቋመ። ሰንባላጥም ቅጥሩን እንደሠራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም። በአይሁድም ሳቀባቸው። በወንድሞቹና በሰማርያ ሰራዊትም ፊት ከተማቸውን የሚሠሩ እነዚህ ደካሞች አይሁድ ኃይላቸው ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀን ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦቢያ ወደ እርሱ ቀርቦ በድንጋይ በሚሠሩት ቅጥራቸው ላይ ቀበሮ ቢወጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው፣ በምርኮ ሀገር ለብዝበዛ አሳልፈህ ስጣቸው። በደላቸውንም አትክደን፣ ኃጢአታቸውንም ከፊትህ አይደምስስ። በሠራተኞች ፊት አስቈጥተውሃልና ቅጥሩንም ሠራን። ቅጥሩም ሁሉ እስከ እኩሌታው ድረስ ተጋጠመ። ሕዝቡ ከልብ ይሠራ ነበር። ሰንበላጥና ጦቢያም አረባውያንም አሞናውያንም አዛጦናውያንም የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉና ያፈርሷት ዘንድ ሁሉም በአንድነት ተሰበሰቡ። እኛም ወደ አምላካችን ጸለይን፣ ከእርሱም የተነሣ በአንጻራቸው ተጠባባቂዎችን በሌሊትና በቀን አደረግን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው። ቅጥሩንም
እንሰራ ዘንድ አንችልም አሉ። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድልላቸው ድረስ ሥራቸውንም እስክናስተጓጉል ድረስ አያውቁም አያዩም አሉ። ባጠገባቸው የተቀመጡት አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተኋላ በኩል ባለው በታችኛው ክፍል በሰዋራ ስፍራ ሰይፋቸውንና ጦራቸውን ቀስታቸውንም አስይዤ ሕዝቡን በየወገናቸው አቆምኋቸው። አይቼም ተነሳው ታላላቆቹንና ሹማምንቱን የቀሩትንም ሕዝብ አትፍሯቸው፣ ታላቁና የተፈራውን አምላካችንን አስቡ፣ ስለ ወንድሞቻችሁም ስለ ወንዶችና ሴቶች ልጆቻችሁም ስለ ሚስቶቻችሁም ሁሉ ስለ ቤቶቻችሁም ተዋጉ አልኋቸው። ጠላቶቻችን እንዳወቅንባቸው እግዚአብሔርም ምክራቸውን ከንቱ እንዳደረገ ሰሙ። እኛም ሁላችንም ወደ ቅጥሩ እያንዳንዳችን ወደ ሥራችን ተመለስን። ከዚያም ቀን ጀምሮ እኩሌቶቹ ብላቴኖች ሥራ ይሰሩ ነበር፣ እኩሌቶቹም ጋሻና ጦር ቀስትና ጦሩን ይዘው በፊትና በኋላ ሆነው ይጠብቁ ነበር። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሰሩትና ሸክም ተሸካሚዎቹ በአንድ እጃቸው ይሰሩ ነበር፣ በአንድ እጃቸውም የጦር መሳሪያቸውን ይይዙ ነበር። አናጢዎቹም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሠራ ነበር። ቀንደ መለከትም የሚነፋ ባጠገቤ ነበር። ታላላቆቹንና ሹሞቹን የቀሩትንም ሕዝብ ሥራው ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቋል። የቀንደ መለከቱን ድምፅ ወደሚሰማበት ስፍራ ወደዚያ ወደኛ ተሰብሰቡ፣ አምላካችን ስለ እኛ ይዋጋል አልኋቸው። ሥራውን እንሰራ ነበር። ከማለዳ ወገግታ ጀምሮ ከከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይይዙ ነበር። ደግሞም በዚያው ጊዜ ሕዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኋቸው። እኔና ወንድሞቼም ብላቴኖቼም በኋላዬም የነበሩ ጠባቂዎች የልብሳችንን አናወልቅምም ነበር። ወደ ውሃም ስንሄድ መሳሪያዎቻችንን እንደታጠቅን እንሄድ ነበር። መጽሐፈ ነህምያ ምዕራፍ 5 በወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። ከወንዶችና ሴቶች ልጆች ጋር ብዙዎች ነን፣ በልተን በሕይወት እንድንኖር እህልን እንሸምት የሚሉም ነበሩ። ከረሃብ የተነሳም እህልን እንሸምት ዘንድ እርሻችንን፣ ወይናችንን፣ ቤታችንን አስይዘናል የሚሉም ነበሩ። ሌሎቹም ለንጉሡ ግብር እርሻችንን፣ ወይናችንን አስይዘናል ተበድረናልም፣ አሁንም ሥጋችን እንደ ወንድሞቻችን ሥጋ ልጆቻችንም እንደ ልጆቻቸው ናቸው። እነሆ ወንዶችና ሴቶች ልጆቻችን ባሪያዎች የሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩም አሉ። ታላላቆችም እርሻችንንና ወይናችንን ይዘዋልና ልናድናቸው አንችልም የሚሉ ነበሩ። እኔም ጩኸታቸውንና ይህን ቃል በሰማሁ ጊዜ እጅግ አዘንኩ፣ በልቤም አሰብኩ።
ታላላቆቹንና ሹሞቹን ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰብኩባቸው። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳቸው ተቤዠን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱ ለእኛ የተሸጡ ይሆናሉን? አልኋቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አልሁኝ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔ ደግሞ ወንድሞቼም ብላቴኖቼም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው፣ እርሻውን የወይን እና የወይናቸውንም የወይራቸውን ቦታ ቤታቸውንም ከእነርሱም የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና የዘይቱን እባካችሁ ዛሬ መልሱላቸው። እነርሱም እንመልስላቸዋለን፣ ከእነርሱም ምንም አንሻ፣ እንደ ተናገርህ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው። ደግሞም ልብሴን አራገፍኩና ይህን ነገር የማያደርግ ሰው ከቤቱና ከሥራው እንዲሁ እግዚአብሔር ያራግፈው፣ እንዲሁ የተራገፈና ባዶም ይሁን አልሁኝ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚሁ ነገር አደረጉ። ንጉሡም በይሁዳ ምድር ላይ አለቃ እሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሡ ከአርተሴስታ ከ20ኛው ቀን እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ቀለብ አልበላንም። ከእኔ አስቀድመው የነበሩ አለቆች ግን በሕዝቡ ላይ አክብደው ነበር። ስለ እንጀራውና ስለ ወይኑ 40 ስቅል ብር ይወስዱ ነበር። ሎሌዎቻቸውም ደግሞ በሕዝቡ ላይ ይሰለጥኑ ነበር። እኔ ግን እግዚአብሔርን ስለ ፈራሁ እንዲህ አላደረግኩም። ደግሞም የቅጥሩን ሥራ ሠራው፣ እርሻም አልገዛሁም። ብላቴኖቼም ሁሉ ወደዚያው ወደ ሥራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደ እኛ ከመጡት ሌላ ከአይሁድና ከሹሞቹ 150 ሰዎች በገበታዬ ላይ ነበሩ። ለአንድ ቀን 1 በሬና 6 የሰቡ በጎች፣ 1 ፍየልም፣ በ10 ቀንም ብዙ ልዩ ልዩ አይነት ወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ቀለብ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ። ምዕራፍ 6 በነዕማ ላይ የተደረገው ሴራ። እንዲህም ሆነ ቅጥሩን እንደሠራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ጊዜ ድረስ በበሮቹ ውስጥ ሳንቃዎች አላቆምሁም ነበር። ሰንበላጥና ጌሳም መጥተህ በሆነው ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ይመክሩ ነበር። እኔም እንዲህ ስል መልእክተኞችን ላኩባቸው። እኔ ታላቅ ሥራን እሠራለሁ፣ እወርድም ዘንድ አይቻለኝም። ስለምን ወደ እናንተ በመምጣቴና በመውረዴ ሥራው ይተጓጎላል?
ሥራውን እንደፈጸምኩ እመጣለሁ። እንዲህም ቃል 4 ጊዜ ላኩብኝ። እኔም እንደ ፊተኛው ቃል መለስሁላቸው። ሰንበላጥም እንደ ፊተኛው ብላቴናውን 5ኛ ጊዜ ላከብኝ። በእጁም ውስጥ እንዲህ የሚል ግልጥ ደብዳቤ ነበረ። አንተና አይሁድ አመፃ እንድታስቡ፣ ስለዚህ ቅጥሩን እንድትሠራ፣ ንጉሣቸውም ትሆን ዘንድ እንድትወድድ በአሕዛብ ዘንድ ተሰምቶአል። ደግሞ ንጉሥ በይሁዳ አለ ብለው ስላንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሡ ይህን ቃል ያወሩለታል። እንግዲህ መጥተህ በአንድነት እንማከር፣ እኔም አንተ ከልብ ፈጥረኸዋል እንጂ እንደ ተናገርኸው ነገር አይደለም ብዬ ላኩበት። እነርሱም ሁሉ ሥራው እንዳይፈጸም እጃቸው ይደክማል ብለው አስፈራሩኝ። ስለዚህም እጆቼን አበረታው። እኔም ወደ መሄጣብኤል ልጅ ወደ ዶልያ ልጅ ሴሜ ቤት ገባሁ፣ እርሱም ተዘግቶ ነበርና። በእግዚአብሔር ቤት በመቅደሱ ውስጥ እንግባ፣ የመቅደሱንም ደጆች እንዝጋ፣ እነርሱ በሌሊት ይገድሉ ዘንድ ይመጣሉና አለኝ። እኔም እንደ እኔ ያለ ሰው የሸሸና ነፍሱንም ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልሁት። እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እነሆ አወቅኩኝ። ጦቢያና ሰንበላጥም ገዝተውት ነበር። ይህንንም ነገር አደርግና እበድል ዘንድ በእኔም ላይ ክፋት እንዲናገሩና እንዲያላግጡ ያስፈራራኝ ዘንድ ተገዝቶ ነበር። አምላኬ ሆይ ስለዚህ ሥራቸው ጦቢያንና ሰንበላጥን ነቢይቱንም ኖዓድያንን ያስፈራሩኝ ዘንድ የፈለጉትን የቀሩትንም ነቢያት አስብ። ቅጥሩን በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። እንዲህም ሆነ፣ ጠላቶቻችን ሁሉ ይህንን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ አይተውም እጅግ ተደናገጡ። ይህም ሥራ በአምላካችን እንደተፈጸመ አወቁ። በዚያም ወራት ብዙ የይሁዳ አለቆች ወደ ጦቢያ ደብዳቤዎችን ይልኩ ነበር። የጦቢያም ደብዳቤዎች ወደ እነርሱ ይመጡ ነበር። ጦቢያ የአራሄ ልጅ የሴኬንያ አማች ስለነበር፣ ልጁም ዮሐናን የቤክያን ልጅ የሜሱላምን ሴት ልጅ ስላገባ በይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበርና፣ ደግሞም በፊቴ ስለ እርሱ መልካም ይናገሩ ነበር። የእርሱን ነገር ወደ እኔ ያመጡ ነበር፣ የኔንም ቃል ወደ እርሱ ይወስዱ ነበር። ጦቢያም ሊያስፈራራኝ ደብዳቤዎችን ይልክ ነበር። ምዕራፍ 7 እንዲህም ሆነ፣ ቅጥሩ ከተሠራ በኋላ ሳንቃዎቹን አቆምሁ። በረኞቹንም መዘምራኑንም ሌዋውያኑንም ሾምሁ። ወንድሜንና ሐናኒንና የግንቡን አለቃ ሐናንያንም በኢየሩሳሌም ላይ ሾምኳቸው። እርሱም እውነተኛ ከሌሎቹም ይልቅ እግዚአብሔርን የሚፈራ ሰው ነበረ። እኔም ፀሐይ እስኪሞቅ ድረስ የኢየሩሳሌም በሮች አይከፈቱ፣ እነርሱም ቆመው ሳሉ ደጆቹን ይዝጉ ይቆልፉም፣ ከኢየሩሳሌምም ሰዎች አንዳንዱን በየተራ አንዳንዱንም በየቤቱ አንጻር ጠባቂዎችን አስቀምጡ አልኋቸው።
ከተማይቱም ሰፊና ታላቅ ነበረች። በውስጥም የነበሩ ሕዝብ ግን ጥቂቶች ነበሩ። ቤቶቹም ገና አልተሰሩም ነበር። እግዚአብሔርም ታላላቆቹንና ሹማምንቱን ሕዝቡንም ሰብስቤ በየትውልዳቸው ቈጥራቸው ዘንድ ልቤን አነሳሳ። አስቀድመው የመጡትንም ሰዎች የትውልድ መጽሐፋቸውን አገኘው። በእነርሱም እንደዚህ ተጽፎ አገኘው። የባቢሎን ንጉሥ ናቡከደነፆር ከማረካቸው ምርኮኞች ወደ ኢየሩሳሌም ወደ ይሁዳ ወደ የከተማቸው የተመለሱ የሀገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከዘካርያስ፣ ከአርአምያ፣ ከሄሜኔስ፣ ከመርዶክዮስ፣ ከበልሰማ፣ ከሚስፌሬት፣ ከእዝራ፣ ከበጓይ፣ ከነሁም፣ ከበዓና፣ ከመስፈር ጋር መጡ። ከእስራኤልም ሕዝብ የወንዶች ቁጥር ይህ ነው። የፋሮስ ልጆች 2172፣ የሰፋጥያስ ልጆች 372፣ የኤራ ልጆች 652፣ ከኢያሱና ከኢዮአብ ልጆች የሆኑ የፈሃት ሞዓብ ልጆች 2818፣ የኤላም ልጆች 1254፣ የዘቱል ልጆች 845፣ የዘካይ ልጆች 760፣ የበኑይ ልጆች 648፣ የቤባይ ልጆች 628፣ የአዝጌል ልጆች 2322፣ የአዶኒቃም ልጆች 667፣ የበጉዋይ ልጆች 2067፣ የአዴን ልጆች 655፣ የሕዝቅያስ ልጆች ወገን የአጤር ልጆች 98፣ የሐሱም ልጆች 328፣ የቤሳይ ልጆች 324፣ የሐሪፍ ልጆች 112፣ የገባዖን ልጆች 95፣ የቤተልሔም የነጦፊያ ሰዎች 188፣ የአናቶት ሰዎች 128፣ የቤተ አዝሞት ሰዎች 42፣ የቂርያተ አርያም የቃፌር የቤሮትም ሰዎች 743፣ የሐራማና የገቢዓ ሰዎች 621፣ የማኬማስ ሰዎች 122፣ የቤቴልና የጋይ ሰዎች 123፣ የናቢያ ሰዎች 152፣ የኤላም ሰዎች 1254፣ የኤራም ልጆች 320፣ የኢያሪኮ ልጆች 345፣ የሎድና የሃዲድ የሃኖም ልጆች 721፣ የሴና ልጆች 3930። ካህናቱ ከኢያሱ ወገን የዮዳሄ ልጆች 973፣ የሄሜር ልጆች 1052፣ የፋስኮር ልጆች 1247፣ የሐራም ልጆች 1017። ሌዋውያኑም ከሆዳይዋ ወገን ከኢያሱና ከአዳምኤል ልጆች 74፣ መዘምራኑ የአሳፍ ልጆች 148፣ በረኞቹ የሴሎሚያ ልጆች፣ የሐጤር ልጆች፣ የጤልማና ልጆች፣ የያዕቁብ ልጆች፣ የሐጢጣ ልጆች፣ የሶባይ ልጆች 148። ናታኒም የሲኦል ልጆች፣ የሐሱፋ ልጆች፣ የጠብዓት ልጆች፣ የቄራስ ልጆች፣ የአስያ ልጆች፣ የፋዶን ልጆች፣ የልባና ልጆች፣ የአጋባ ልጆች፣ የሰልማይ ልጆች፣ የሐናን ልጆች፣ የጌዴል ልጆች፣ የጋኤል ልጆች፣ የረሃያ ልጆች፣ የረሶን ልጆች፣ የኔቆዳ ልጆች፣ የጋሴም ልጆች፣ የኡዝ ልጆች፣ የፋሴያ ልጆች፣ የቤሳይ ልጆች፣ የምዑና ውያን ልጆች፣ የኔፋሴስም ልጆች፣ የበቅቡቅ ልጆች፣ የሐቀፋ ልጆች፣ የሃሩን ልጆች፣ የበስሎት ልጆች፣
የመሂዳ ልጆች፣ የአርሳ ልጆች፣ የበርቆስ ልጆች፣ የሲሳራ ልጆች፣ የታማ ልጆች፣ የነስያ ልጆች፣ የሐጤፋ ልጆች፣ የሰለሞን አገልጋዮች ልጆች፣ የሰጦይ ልጆች፣ የሰፋሬት ልጆች፣ የፋሪዳ ልጆች፣ የየዕላ ልጆች፣ የደርቆን ልጆች፣ የጌዴል ልጆች፣ የሰፋጥያስ ልጆች፣ የሐጢል ልጆች፣ የፈከራት ልጆች፣ የሰባይም ልጆች፣ የአሞን ልጆች፣ ናታኒም ሁሉና የሰለሞን አገልጋዮች ልጆች 392 ነበሩ። ከቲልሜል፣ ከቲላሬስ፣ ከኪሩብ፣ ከአዶን፣ ከኢሜር የወጡ እነዚህ ናቸው። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታወቁ ዘንድ አልቻሉም። የዳልያ ልጆች፣ የጦብያ ልጆች፣ የኔቆዳ ልጆች 642 ከካህናቱም የአብያ ልጆች፣ የአቆስ ልጆች ከገለዳዊው የቤዜሊ ልጆች ሚስት ያገባ በስሙም የተጠራ የቤርዜሊ ልጆች እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም። ከክህነትም ተከለከሉ። በሐቴርሰታም በኡሪምና በቱሚም የሚፈርድ ካህን እስኪነሳ ድረስ ከተቀደሰው ነገር አትበሉም አላቸው። ጉባኤውም ሁሉ 42360 ነበሩ። ይኸውም 7337 ከነበሩ ከሎሌዎቻቸውና ከገረዶቻቸው ሌላ 245 ወንዶች መዘምራንና ሴቶች መዘምራን ነበሯቸው። ፈረሶቻቸውም 736፣ በቅሎቻቸውም 245፣ ግመሎቻቸውም 435፣ አህዮቻቸውም 6720 ነበሩ። ከአባቶቻቸው ቤቶች አለቆች ስለ ሥራው ስጦታ ሰጡ። ሐቴርሳታም 1000 የወርቅ ዳሪክ፣ 50 ድስት፣ 530 የካህናት ልብስ በቤተ መዛግብት ውስጥ ሰጠ። ከአባቶች ቤቶች አለቆች ከአያሌዎቹ በሥራው ቤተ መዛግብት ውስጥ 20,000 የወርቅ ዳሪክ፣ 2200 ምናን ብር ሰጡ። የቀሩትም ሕዝብ የሰጡት 20,000 የወርቅ ዳሪክና 2,000 ምናምን ብር 67 የካህናት ልብስ ነበር። ካህናቱም ሌዋውያኑም በረኞቹም መዘምራኑም ከሕዝቡ አያሌዎቹ ናታኒምም እስራኤልም ሁሉ በከተሞቻቸው ተቀመጡ። ምዕራፍ 8 ዕዝራ የእግዚአብሔርን ሕግ እንዳነበበ። ሰባተኛውም ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ። ሕዝቡም ሁሉ በውሃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ነገሩት። ካህኑም ዕዝራ በሰባተኛው ወር በመጀመሪያ ቀን ሕጉን በወንዶችና በሴቶች ጉባኤ አስተውለውም በሚሰሙት ሁሉ ፊት አመጣው። በውሃውም በር ፊት ባለ አደባባይ ላይ ቆሞ በወንዶችና በሴቶች በሚያስተውሉም ፊት ከማለዳ ጀምሮ እስከ ቀትር ድረስ አነበበው። የሕዝቡንም ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበረ። ጸሐፊውም ዕዝራ ስለዚህ ነገር በተሠራ በእንጨት መረባረብ ላይ ቆሞ ነበር። በአጠገቡ መቲትያ፣ ሰምያ፣ ሐናንያ፣ ኦርያ፣ ሕልቅያ፣ መዕጽያ፣
በቀኙ በኩል ፈዲያ፣ ሚሳኤል፣ ሚልኪያ፣ ሐሱም፣ ሐሰበዳና፣ ዘካርያስ፣ ሜሱላም በግራ በኩል ቆመው ነበር። ዕዝራ የሕዝቡ ሁሉ የበላይ ነበርና በሕዝቡ ሁሉ በፊት መጽሐፉን ገለጠ። በገለጠውም ጊዜ ሕዝቡ ሁሉ ቆሙ። ዕዝራም ታላቁን አምላክ እግዚአብሔርን አመሰገነ። ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ፣ በግንባራቸውም ወደ ምድር ተደፍተው ለእግዚአብሔር አምላክ ሰገዱ። ደግሞ ኢያሱና ባኒ፣ ሰራቢያ፣ ያሚን፣ ሳባታይ፣ ሆዲያ፣ መዕሤያ፣ ቆሊጣ፣ አዛርያ፣ ኢዮዛባድ፣ ሐናን፣ ፌልኤያ ሌዋውያኑም ሕጉን ለሕዝቡ ያስተምሩ ነበር። ሕዝቡም በየስፍራቸው ቆመው ነበር፣ የእግዚአብሔርንም ሕግ መጽሐፍ አነበቡ። ዕዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር። ሕዝቡም የሚነበበውን ያስተውሉ ነበር። ቴርስታም፣ ነህምያም፣ ጸሐፊውም ካህኑ ዕዝራ፣ ሕዝቡንም የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አትዘኑ አታልቅሱም አሏቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና፣ እርሱም ሂዱ የሰባውንም ብሉ ጣፋጩንም ጠጡ፣ ለእነዚያም ምንም ለሌላቸው ዕድል ፈንታቸውን ላኩ፣ ዛሬ ለጌታችን የተቀደሰ ቀን ነው፣ እግዚአብሔርም ኃይላችን ነውና አትዘኑ አላቸው። ሌዋውያንም ቀኑ የተቀደሰ ነውና ዝም በሉ አትዘኑም እያሉ ሕዝቡን ሁሉ ጸጥ ያደርጉ ነበር። ሕዝቡም ሁሉ የተነገራቸውን ቃል አስተውለዋልና ሊበሉና ሊጠጡ ዕድል ፈንታም ሊልኩ ደስታም ሊያደርጉ ሄዱ። በሁለተኛውም ቀን ከሕዝቡ ሁሉ የአባቶች ቤቶች አለቆች፣ ካህናቱም ሌዋውያኑም የሕጉን ቃል ይተረጉምላቸው ዘንድ ወደ ጸሐፊው ወደ ዕዝራ ተሰበሰቡ። በሰባተኛውም ወር ባለው በዓል የእስራኤል ልጆች በዳስ ይቀመጡ ዘንድ በከተሞቻቸውና በኢየሩሳሌምም ይናገሩና ያውጁ ዘንድ እግዚአብሔር በሙሴ እጅ እንዳዘዘ በሕጉ ውስጥ ተጽፎ አገኙ። ዕዝራ አላቸው፣ ወደ ተራራ ሂዱ፣ የዘይትና የበረሃ ወይራ የባርሰነትም የዘንባባም የለመለመውንም ዛፍ ቅርንጫፍ አምጡ፣ እንደ ተጻፈውም ዳሶችን ስሩ። ሕዝቡም ወጥተው አመጡ። እያንዳንዱም በቤቱ ሰገነት ላይ በአደባባዩም ላይ በእግዚአብሔርም ቤት አደባባይ ላይ በውሃውም በር አደባባይ በኤፍሬም በር አደባባይ ላይ ዳስን ሰሩ። ከምርኮም የተመለሱት ማኅበር ሁሉ ዳስ ሰሩ፣ በዳሱም ውስጥ ተቀመጡ። ከነዌም ልጅ ከኢያሱ ዘመን ጀምሮ እስከዚያ ቀን ድረስ የእስራኤል ልጆች እንዲህ ያለ አላደረጉም ነበር። እጅግ ታላቅ ደስታ ሆነ። ከመጀመሪያውም ቀን ጀምሮ እስከ መጨረሻ ቀን ድረስ ዕለት ዕለት የእግዚአብሔርን ሕግ መጽሐፍ ያነብ ነበር። በዓሉንም 7 ቀን ያህል አደረጉ። በስምንተኛው ቀን እንደ ሕጋቸው ወጡ። ምዕራፍ 9 ሕዝቡ ኃጢአታቸውን መናዘዛቸው። በዚህ ወር በ24ኛው ቀን የእስራኤል ልጆች ጾመው ማቅም ለብሰው
በራሳቸውም ላይ ትቢያን ነስንሰው ተሰበሰቡ። የእስራኤልም ልጆች ከባዕድ ሕዝብ ሁሉ ራሳቸውን ለዩ። ቆመውም ኃጢአታቸውንና የአባቶቻቸውንም ኃጢአት ተናዘዙ። በየስፍራቸውም ቆመው የአምላካቸውን የእግዚአብሔርን ሕግ መጽሐፍ አነበቡ። ለእግዚአብሔርም ተናዘዙ፣ ለአምላካቸውም ለእግዚአብሔር ሰገዱ። ሌዋውያኑም ኢያሱና የቀደሜል ልጆች የሰራብያ ልጅ ሴኬንያ የከናኒን ልጆችም በደረጃዎች ላይ ቆመው ወደ አምላካቸው ወደ እግዚአብሔር በታላቅ ድምፅ ጮኹ። ሌዋውያኑም ኢያሱና ቀድሜል እንዲህ አሉ፣ ቆማችሁ ከዘላለም እስከ ዘላለም አምላካችንን እግዚአብሔርን አመስግኑ፣ የከበረ ስሙንም አመስግኑ፣ በበረከትና በምስጋናም ሁሉ ላይ ከፍ ከፍ አድርጉት። ዕዝራም እንዲህ አለ፣ አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያት ሰማይን ሰራዊታቸውንም ሁሉ ምድርንም በእርሷ ላይ ያሉትን ሁሉ ባሕሮቹንም በእርሱ ውስጥ ያለውን ሁሉ ፈጥረሃል። ሁሉንም ሕያው አድርገኸዋል። የሰማዩም ሰራዊት ላንተ ይሰግዳሉ። አንተ እግዚአብሔር አምላክ ነህ። አብርሃምን መረጥክ፣ ከኡር ከላውዲዮንም አወጣኸው፣ ስሙንም አብርሃም አልኸው። ልቡም በፊትህ የታመነ ሆኖ አገኘኸው። የከነዓናዊውንም የኬጢያውያኑንም የአሞሬዎናውያኑንም የፌሬዛውያኑንም የያቡሴዮናውያኑንም የጌርጌሳውያኑንም ምድር ለእርሱም ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረግህ። አንተም ጻድቅ ነህና ቃልህን አጸናህ። በግብፅም ሳሉ የአባቶቻችንን መከራ አየ። የኤርትራ ባሕርም ሳሉ ጩኸታቸውን ሰማ። እንደ ታበዩባቸውም አውቀህ ነበርና በፈርዖንና በባሪያዎቹ ሁሉ በምድሩም ሕዝብ ሁሉ ላይ ምልክትንና ተአምራትን አሳየህ። ዛሬም እንደሆነው ስምህን አስጠራህ። ከፊታቸውም ባሕሩን ከፈልክ። በባሕሩም መካከል በደረቅ አለፉ። የተከተሏቸው ግን ድንጋይ በጥልቅ ውኃ እንዲጣል በቀላይ ውስጥ ጣልሃቸው። የሚሄዱበትን መንገድ ታበራላቸው ዘንድ ቀን በደመና አምድ ሌሊትም በእሳት አምድ መራሃቸው። ወደ ሲና ተራራ ወረድክ። ከሰማይና ከሰማይም ተናገርሃቸው። ቅኑን ፍርድና እውነቱን ሕግ መልካሙን ሥርዓትና ትእዛዝ ሰጠሃቸው። የተቀደሰውንም ሰንበትንም አስታወቅካቸው። ትእዛዝንም ሥርዓትንም ሕግንም በባሪያ በሙሴ እጅ አዘዝሃቸው። ለራባቸውም ከሰማይ እንጀራን ሰጠሃቸው። ለጥማታቸውም ከዓለቱ ውሃን አወጣህላቸው። ትሰጣቸውም ዘንድ እጅህን የዘረጋህባትን ምድር ገብተው ይወርሷት ዘንድ አዘዝሃቸው። ነገር ግን እነርሱና አባቶቻችን ታበዩ፣ አንገታቸውንም አደነደኑ፣ ትእዛዝህንም አልሰሙም፣ ለመስማትም እምቢ አሉ። ያደረግህላቸውንም ተአምራት አላሰቡም፣ አንገታቸውንም አደነደኑ። ለባርነታቸውም ወደ ግብፅ ይመለሱ ዘንድ አለቃን ሾሙ። አንተ ግን መሐሪና ይቅር ባይ አምላክ፣ ለቁጣም የምትዘገይ ምሕረትህም የምታበዛ ነህ። አልተውሃቸውም። ዳግመኛም ቀልጦ የተሠራውን እምቦሳ አድርገው ከግብፅ ያወጡን አምላኮቻችን እሊህ ናቸው አሉ። እጅግ አስቈጡህ፣
አንተ ግን ምሕረትህ ብዙ ነውና በምድረ በዳ አልተውሃቸውም። በመንገድም ይመራቸው ዘንድ የደመና አምድን በቀን የሚሄዱበትን መንገድ ያበራላቸው ዘንድ የእሳት አምድን በሌሊት ከነርሱ አላራክም። ያስተምራቸውም ዘንድ መልካሙን መንፈስህን ሰጠሃቸው። መናህንም ከአፋቸው አልከለከልክም፣ ለጥማታቸውም ውሃን ሰጠሃቸው። 40 ዓመትም በምድረ በዳ መገብካቸው፣ ምንም አላሳጣሃቸውም። ልብሳቸውም አላረጀም፣ እግራቸውም አላበጠም። መንግሥታትንና አሕዛብን ዕድል ፈንታ አድርገህ ሰጠሃቸው። የሐሴቦንን ንጉሥ፣ የሴዎንን ምድር፣ የባሳንንም ንጉሥ የዐግን ምድር ወረሱ። ልጆቻቸውንም እንደ ሰማይ ከዋክብት አበዛ። ለአባቶቻቸውም ወደ ተናገርህላቸው ምድር አገባሃቸው። እነርሱም ወረሷት። በከነዓን ምድር የሚኖሩትንም ሰዎች በፊታቸው አጠፋሃቸው። የሚወደዱትንም ነገር ያደርጉባቸው ዘንድ እነርሱንና ነገሥታቶቻቸውን የምድሩንም አሕዛብ በእጃቸው አሳልፈ ሰጠሃቸው። ምሽጎቹንም ከተሞች መካከል መልካምን ጉድጓድ የሞሉትንም ቤቶች፣ የተማሱትንም ጉድጓዶች፣ የወይኖቹንና የወይራዎቹን ቦታዎች፣ ብዙዎቹንም የፍሬ ዛፎች ወረሱ። በሉም፣ ጠገቡም፣ ወፈሩም። በታላቅ በጎነትህም ደስ አላቸው። ነገር ግን ተመልሰው አመጹብህ፣ ሕግህንም ወደ ኋላው ጣሉት። ወደ አንተም ይመለሱ ዘንድ የመሰከሩባቸውን ነቢያትህን ገደሉ፣ እጅግም አስቈጡህ። ስለዚህ በሚያሰቃዩአቸው ሰዎች እጅ አሳልፈ ሰጠሃቸው፣ አስጨነቋቸውም። በመከራቸው ጊዜ ወደ አንተ ጮኹ፣ ከሰማይም ሰማሃቸው። እንደ ምሕረትህም ብዛት ታዳጊዎችን ሰጠሃቸው። ከሚያሰቃዩአቸውም እጅ አዳንሃቸው። ባረፉም ጊዜ ተመልሰው በፊትህ ክፉን አደረጉ። በጠላቶቻቸውም እጅ ተውሃቸው፣ ገዟቸውም። ተመልሰውም ወደ አንተ ቢጮኹ ጊዜ ከሰማይ ሰማሃቸው። እንደ ምሕረትህም ብዛት ታደግካቸው። ወደ ሕግህም ትመልሳቸው ዘንድ አስመሰከርህባቸው። ነገር ግን አልሰሙህም። ሰውም ባደረገው ጊዜ በሕይወት የሚኖርበትን ትእዛዛትና ፍርድህን ተላለፉ። ጀርባቸውን ሰጡ፣ አንገታቸውንም አደነደኑ፣ አልሰሙም። ነገር ግን ብዙ ዓመታት ታገስካቸው፣ በነቢያትህም እጅ በመንፈስ መሰከርክባቸው፣ አላደመጡም። ስለዚህ በምድር አሕዛብ እጅ አሳልፈ ሰጠሃቸው። ነገር ግን አንተ ኃያል፣ ቸር፣ መሐሪ አምላክ ነህና በምሕረትህ ብዛት ፈጽመህ አላጠፋሃቸውም፣ አልተውሃቸውምም። አሁን አምላካችን ሆይ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና ሕያው ጽኑዕና የተፈራህ አምላክ ሆይ ከአሦር ነገሥታት ዘመን ጀምሮ እስከ ዛሬ በእኛና በነገሥታቶቻችን በአለቆቻችንም በካህናቶቻችንም በነቢያቶቻችንም በአባቶቻችንም በሕዝብህ ሁሉ ላይ የደረሰ መከራ ሁሉ በፊትህ ጥቂት መስሎ አይታይህ። በደረሰብን ነገር ሁሉ አንተ ጻድቅ ነህ። አንተ እውነት አድርገሃልና እኛም እጅግ በድለናልና። ነገሥታቶቻችን፣ አለቆቻችን፣ ካህናቶቻችን፣ አባቶቻችን ሕግህን አልጠበቁም። ትእዛዝህንም የመሰከርህባቸውን ምስክርነትም አልሰሙም። በመንግሥትህም በሰጠሃቸው ታላቅ በጎነትህ በፊታቸውም በሰጠሃቸው በሰፊውና በሰባው ምድር አልተገዙልህም። ከክፉም ሥራቸው አልተመለሱም። እነሆ ዛሬ ባሪያዎች ነን፣
ፍሬዋንም በረከቷን ይበሉ ዘንድ ለአባቶቻችን በሰጠሃት ምድር እነሆ በእርሷ ባሪያዎች ነን። ስለ ኃጢአታችንም ለሾምክብን ነገሥታት በረከቷን ታበዛለች። ሰውነታችንንም ይገዛሉ፣ በእንስሶቻችንም የሚወድዱትን ያደርጋሉ። እኛም በጽኑ መከራ ላይ ነን። ስለዚህም ሁሉ የታመነውን ቃል ኪዳን አድርገን እንጽፋለን። አለቆቻችንም ሌዋውያኖችንም ካህናቶቻችንም ያትሙበታል። መጽሐፈ ነህምያ ምዕራፍ 10 በጽሑፉ ላይ ያተሙት ሰዎች ያተሙትም እነዚህ ናቸው። የአካዝ ልጅ ሐቴርሰታ፣ ነህምያ፣ ሴዴቅያስ፣ ኦርያ፣ አዛርያ፣ ኤርምያስ፣ ፋሲኩር፣ አማር፣ ሚልኪያ፣ ሐጡስ፣ ሰባንያ፣ መሉክ፣ ካሪም፣ ሚራሞት፣ አብድያ፣ ዳንኤል፣ ገንቶን፣ ባሩክ፣ ሜሱላም፣ አብድያ፣ ሚያሚን፣ ማዝያ፣ ቤልጋይ፣ ሰማይ እነዚህ ካህናት ነበሩ። ሌዋውያኑም የአዛን ልጆች ኢያሱ፣ ከኢነሃድ ልጆች ባንዩ፣ ቀዳሜል፣ ወንድሞቹ ሰባንያ፣ ሃዲያ፣ ቆሊጣ፣ ፈልኤያ፣ ሐናን፣ ሚካ፣ ሬሆብ፣ ሐሳቢያ፣ ዘኩር፣ ሰራቢያ፣ ሰባንያ፣ ሆዲያ፣ ባኒ፣ ባኑን። የሕዝቡ አለቆች ፋሩስ፣ ፋሃት፣ ሞዓብ፣ ኤላም፣ ዛቱያ፣ ባኒ፣ ቡኒ፣ አዝጋድ፣ ቤባድ፣ አዶንያስ፣ በጓይ፣ አዲን፣ አጤር፣ ሕዝቅያስ፣ አዙር፣ ሆዲያ፣ ሐሱም፣ ቤሳይ፣ ሐሪፍ፣ አናቶት፣ ኖባይ፣ መግፋስ፣ ሜሱላም፣ ኤዚር፣ ሜሴዜል፣ ሳዶቅ፣ ያዱአ፣ ፈላጥያ፣ ሐናን፣ አናያ፣ ሆሴ፣ ሐናንያ፣ አሱብ፣ አሎኤስ፣ ፈሊሃ፣ ሶቤቅ፣ ሬሁም፣ ሐሰብና መዕስያ፣ አንያ፣ ሐናን፣ አናን፣ መሎክ፣ ሄራም፣ በአና። የቀሩትም ሕዝብ ካህናቱ፣ ሌዋውያኑም፣ በረኞቹም፣ መዘምራንም፣ ናታኒምም ከምድር አሕዛብ ራሳቸውን የለዩና ወደ እግዚአብሔር ሕግ የገቡ ሁሉ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም የሚያውቁትና የሚያስተውሉትም ሁሉ ወንድሞቻቸውንና ታላላቆቻቸውን አበረታቱ። በእግዚአብሔር ባሪያ በሙሴ እጅ በተሰጠው በእግዚአብሔር ሕግ ይሄዱ ዘንድ የእግዚአብሔርን ትእዛዝ ሁሉ ፍርዱንም ሥርዓቱንም ይጠብቁና ያደርጉ ዘንድ እርግማንንና መሐላን አደረጉ። ሴቶች ልጆቻችንንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻችንም ለልጆቻችን አንወስድም። የምድርንም አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢያመጡ በሰንበት ቀን ወደ ተቀደሰው ቀን ከእነርሱ አንገዛም። ሰባተኛውንም ዓመት እናከብራለን፣ ከሰውም ዕዳ ማስከፈልን እንተዋለን። ስለ አምላካችንም ቤት ሥራ ሁሉ በየዓመቱ የሰቅል ሲሶ እናመጣ ዘንድ የሥርዓት በራሳችን ላይ እናደርጋለን። ስለ አምላካችንም ቤት አገልግሎት ስለ ኅብስተ ገጽም ዘወትርም በሰንበትና በመማቻ ስለ ማቅረብ ስለ እህሉ ቁርባንና ስለሚቃጠለው መሥዋዕት ስለ በዓላትም ስለ ተቀደሱትም ነገሮች ለእስራኤልም ስለሚያስተሰርየው ስለ ኀጢአት መሥዋዕት እኛም ካህናቱና ሌዋውያኑ ሕዝቡም እንደ አባቶቻችን ቤቶች በተወሰነ ጊዜ በየዓመቱ ወደ አምላካችን ቤት አምጥተን በሕጉ እንደ ተጻፈ በአምላካችን በእግዚአብሔር መሠዊያ ላይ ይቃጠል ዘንድ ስለ እንጨት ቁርባን ዕጣ ተጣጣልን። በየዓመቱም የመሬታችንን እህል ቀዳሚያት
የሁሉ አይነት ዛፍ የፍሬ ቀዳሚያት ሁሉ ወደ እግዚአብሔር ቤት እናመጣ ዘንድ በሕጉም እንደተጻፈ የልጆቻችንንና የእንስሶቻችንን በኩራት የበሬዎቻችንንና የበጎቻችንንም በኩራት በአምላካችን ቤት ወደሚያገለግሉት ካህናት ወደ አምላካችን ቤት እናመጣ ዘንድ የእህላችንንም ቀዳሚያት የዛፉን ሁሉ ፍሬ የወይኑንና የዘይቱን ፍሬ ወደ ካህናቱ ወደ አምላካችን ቤት ጓዳዎች እናመጣ ዘንድ ሌዋውያኑም ከከተሞቻችን እርሻ ሁሉ አስራት ይቀበላሉና የመሬታችንን አስራት ወደ ሌዋውያን እናመጣ ዘንድ ማልን። ሌዋውያኑም አስራቱን በተቀበሉ ጊዜ የአሮን ልጅ ካህኑ ከሌዋውያን ጋር ይሁን። ሌዋውያኑም የአስራቱን አስራት ወደ አምላካችን ቤት ወደ ጓዳዎች ወደ ዕቃ ቤት ያምጡት። የእስራኤል ልጆችና የሌዊ ልጆች የእህሉንና የወይኑን የዘይቱንም ቀዳሚያት የመቅደሱን ዕቃዎች እና የሚያገለግሉትን ካህናት በረኞችና መዘምራኑን ወዳሉባቸው ጓዳዎች ያግቡት። እንዲሁም የአምላካችንን ቤት ከቶ አንተውም። ምዕራፍ 11 የሕዝቡም አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ ከ10 ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም፣ 9ኙም በሌሎች ከተሞች ይቀመጡ ዘንድ ዕጣን ተጣጣሉ። ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌምም የተቀመጡ የሀገሩ አለቆች እነዚህ ናቸው። እስራኤል ግን ካህናቱ፣ ሌዋውያኑ፣ ናታኒምም የሰሎሞንም አገልጋዮች ልጆች እያንዳንዳቸው በየርስታቸው በየከተማቸው በይሁዳ ከተሞች ተቀመጡ። ከይሁዳና ከብንያምም ልጆች እነዚህ በኢየሩሳሌም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች የመላኤል ልጅ የሰፋጥያስ ልጅ የሰማርያ ልጅ የዘካርያስ ልጅ የአዝያ ልጅ አታያ የሴሎ ልጅ የዘካርያስ ልጅ የዮያሪብ ልጅ የአዳያ ልጅ የአዝያ ልጅ የኮልሆዜ ልጅ የባሩክ ልጅ መዕሤያ በኢየሩሳሌም የተቀመጡት የፋሬስ ልጆች ሁሉ 468 ጽኑዓን ነበሩ። የብንያምም ልጆች እነዚህ ናቸው። የይሳእያ ልጅ የሐትያል ልጅ የመዕሤያ ልጅ የቆላያ ልጅ የፈዳያ ልጅ የዮሐድ ልጅ የሴቡላም ልጅ ሴሎ ከእርሱም በኋላ ጌቤና ሴል 928 ነበሩ። አለቃቸውም የዝክሪ ልጅ ኢዮኤል ነበረ። የሰኑዓም ልጅ የይሁዳ በከተማው ላይ ሁለተኛ ነበር። ከካህናቱም የዮያሬብ ልጅ ይዳእያና ያኪን የእግዚአብሔርም ቤት አለቃ የአቂጦብ ልጅ የማሪዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ ሳሪያ የእግዚአብሔርንም ቤቱንም ሥራ የሠሩ ወንድሞቻቸውም 822 የመልኪያ ልጅ የፋስኩር ልጅ የዘካርያስ ልጅ የአማሴ ልጅ የፈላልያ ልጅ የይሮሃም ልጅ የአድያ ልጅ ወንድሞቹም የአባቶች ቤቶች አለቆች 242 የኢሜር ልጅ የሜሱላሙት ልጅ የአሐዚ ልጅ የኤዝርኤል ልጅ ሐማስያ ወንድሞቻቸውም 128 ጽኑዓን ኃያላን አለቃቸውም የሃጊዶሌም ልጅ ዘብድሄል ነበር። ከሌዋውያን የቡኒ ልጅ የአሳብያ ልጅ የአዝሪቃም ልጅ የሐሱብ ልጅ ሰማያ ከእግዚአብሔርም ቤት በውጪ በነበረ ሥራ ላይ የነበሩ የሌዋውያን አለቆች ሰቤታይና ኢዮዛብድ በጸሎትም ጊዜ ምስጋናን የሚጀምሩ አለቃው የአሳፍ ልጅ የዛብዲ ልጅ የሚካ ልጅ ማታንያ በወንድሞቹም መካከል ሁለተኛ የነበረው ቦቂያ የኢዶትም ልጅ
የጌላል ልጅ የስሙዓ ልጅ አብድያ። በቅድስቲቱ ከተማ የነበሩ ሌዋውያን ሁሉ 284 ነበሩ። በሮቹንም የሚጠብቁ በረኞች አቁብና ጤልሞን ወንድሞቻቸውም 172 ነበሩ። ከእስራኤል የቀሩት ከካህናት ከሌዋውያንም እያንዳንዳቸው በየርስታቸው በይሁዳ ከተሞች ሁሉ ውስጥ ነበሩ። ናታኒምም በኦፌል ተቀምጠው ነበር። ሲሃና ጊስፋም በናታኒም ላይ ነበሩ። በእግዚአብሔር ቤት ሥራ ላይ ከነበሩ መዘምራን ከአሳፍ ልጆች ወገን የሚካ ልጅ የመታንያ ልጅ የሐሳቢያ ልጅ የባኒ ልጅ ሆዚ በኢየሩሳሌም የሌዋውያን አለቃ ነበረ። በእነርሱም ላይ የንጉሥ ትእዛዝ ነበረ። የመዘምራኑም ሥርዓት ለየዕለቱ የተሠራ ነበር። ከይሁዳም ልጅ ከዛራ ወገን የባስያ ዘብኤል ልጅ ፈታያ ስለ ሕዝቡ ነገር ሁሉ በንጉሡ አጠገብ ነበረ። ስለ መንደሮቹና ስለ እርሻዎቹም ከይሁዳ ልጆች አያሌዎች በቂርያትርያባቅና በመንደሮቿ በዲቦንና በመንደሮቿ በቃጽብኤልና በመንደሮቿ በኢያሱ በሞላዳ በቤተ ፋሌጥ በሐጸር ሱአል በቤርሳቤህና በመንደሮቿ በጼቅላቅ በመኮንኖና መንደሮቿ በዓይን ሪሞን በጼርህ በየርሙጥ በዛኖ በአዶላም በመንደሮቻቸውም በለኪሶና በእርሻዎች በአዜቃና በመንደሮቿ ተቀመጡ። እንዲህ ከቤርሳቤ ጀምሮ እስከ ሄኖም ሸለቆ ድረስም ሰፈሩ። የብንያምም ልጆች ከጌባ ጀምሮ በማኬማስ በአያል በቤቴልም እና በመንደሮቿ በአናቶት በኖብ በሐናንያ በሐጾር በራማ በጌትም በሃዲድ በሰቡኢም በነብላት በሎድ በአውኖ በጌሃሪ ስም ተቀመጡ። ከሌዋውያንም ተከፍለው በይሁዳና በብንያም ነበሩ። ምዕራፍ 12 የሌዋውያንና ካህናት ስም ዝርዝር። ከሰላትያል ልጅ ከዘሩባቤልና ከኢያሱ ልጅ የመጡት ካህናት ሌዋውያን እነዚህ ነበሩ። ሰራያ፣ ኤርምያስ፣ ኤዝራ፣ አማርያ፣ መሎክ፣ ሐጡስ፣ ሴኬንያ፣ ሬሁም፣ ሜራሞት፣ አዶ፣ ጌንቶን፣ አብያ፣ ሚያሚን፣ ማዕድያ፣ ቤልጋ፣ ሰማዕያ፣ ዮያሪብ፣ ዮዳኤል፣ ሳሎም፣ አሞቅ፣ ሄልቅያስ፣ ይዳያ። እነዚህ በኢያሱ ዘመን የካህናቱና የወንድሞቻቸው አለቆች ነበሩ። ሌዋውያኑም ኢያሱ፣ በንዊ፣ ቀድምኤል፣ ሰራብያ፣ ይሁዳ ከወንድሞቻቸው ጋር በመዘምራን ላይ የተሾመ ማታንያ፣ ወንድሞቻቸውም በቅቡቅያና ኡኒ በየስሞቻቸው የአንጻራቸው ነበሩ። ኢያሱም ዮአቂምን ወለደ። ዮአቂምም ኤልያሴብን ወለደ። ኤልያሴብም ዮአዳን ወለደ። ዮአዳም ዮናታንን ወለደ። ዮናታንም ይዱዕን ወለደ። በዮአቂምም ዘመን የአባቶች ቤቶች አለቆች ወንድሞቹ ካህናቱ ነበሩ። ከሰራያ ምራያ፣ ከኤርምያስ ሐናንያ፣ ከዕዝራ ሜሱላም፣ ከአማርያ ዮሐናን፣ ከማሎቅ ዮናታን፣ ከሴብንያ ዮሴፍ፣ ከሐሪም አድና፣ ከመራዮት ሄልቃይ፣ ከአዶ ዘካርያስ፣ ከጌንቶን ሜሱላም፣ ከአብያ ዝክሪ፣ ከሚያሚንና ከሞዓድያ ፈልጣይ፣
ከቤልጋ ሳሟ፣ ከሰማያ ዮናታን፣ ከኢዮያሪብ መትናይ፣ ከኢዮያድያ ኦዚ፣ ከሰላቀያ ከሳላይ ቃላይ፣ ከአሞቅ ኤቤር፣ ከኬልቅያስ ሐሳቢያ፣ ከኤዳያ ናትናኤል። ከሌዋውያኑም በኤያሴብና በዮሐዳ በዮሐናንና በያዱዓ ዘመን የአባቶች ቤቶች አለቆች ተጻፉ። ካህናቱም በፋርሳዊው በዳርዮስ መንግሥት ዘመን ተጻፉ። የሌዊ ልጆች የአባቶች ቤቶች አለቆች እስከ ኤልያሴብ ልጅ እስከ ዮሐናን ዘመን ድረስ በታሪክ መጽሐፍ ተጻፉ። የሌዋውያኑም አለቆች ሐሳቢያ፣ ሰራብያ፣ ኢያሱ፣ የቀድምኤል ልጆች ወንድሞቻቸውም እንደ እግዚአብሔር ሰው እንደ ዳዊት ትእዛዝ በየሰሞናቸው በእነርሱ ፊት ያከብሩና ያመሰግኑ ነበር። መታንያ፣ በቁብቅያ፣ አብድያ፣ ሜሱላም፣ ጤልሞን፣ አቁብ በበሮች አጠገብ የሚገኙትን ዕቃ ቤቶች ለመጠበቅ በረኞች ነበሩ። እነዚህም በኢዮሴዴቅ ልጅ በኢያሱ ልጅ በኢዮአቂም በአለቃውም በነህምያ በጸሐፊውም በካህኑ በዕዝራ ዘመን ነበሩ። የኢየሩሳሌም ቅጥር በተመረቀ ጊዜ ምረቃውን በደስታ በምስጋና በመዝሙር በጸናጽል በበገና በመሰንቆ ለማድረግ ወደ ኢየሩሳሌም ያመጧቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለጉ። የመዘምራኑም ልጆች ከኢየሩሳሌም ዙሪያና ከሌሎችም መንደሮች ተሰበሰቡ። ከቤት ጌልጋልና ከጌባ ከአዝማዊትም እርሻ መዘምራኑ በኢየሩሳሌም ዙሪያ ለራሳቸው መንደሮች ሰርተዋልና ካህናቱና ሌዋውያኑም ራሳቸውን አነጹ። ሕዝቡንም በረኞችንም ቅጥሩንም አነጹ። የይሁዳንም አለቆች ወደ ቅጥሩ አወጧቸው። አመስጋኞቹንም በሁለት ታላላቅ ተርታ አቆሟቸው። የአንዱም ተርታ ሰዎች ወደ ቀኝ በቅጥሩ ላይ ወደ ጉድፍ መጣያው በር ሄዱ። ከእነርሱም በኋላ ሆሴዕ፣ የይሁዳም አለቆች እኩሌታ፣ አዛርያ፣ ዕዝራ፣ ሜሱላም፣ ይሁዳ፣ ብንያም፣ ሰማያ፣ ኤርምያስ መለከትም ይዘው ከካህናቱ ልጆች አያሌዎች የአሳፍም ልጅ የዘኩር ልጅ የሚካያ ልጅ የመታንያ ልጅ የሰማያ ልጅ የዮናታን ልጅ ዘካርያስ ወንድሞቹም ሰማይ፣ አዘርኤል፣ ማዕላይ፣ ጌላላይ፣ መዓይ፣ ናትናኤል፣ ይሁዳ፣ አናኒ የእግዚአብሔርን ሰው የዳዊትን የዜማውን ዕቃ ይዘው ሄዱ። ጸሐፊውም ዕዝራ በፊታቸው ነበረ። በምንጭም በር አቅንተው ሄዱ። በዳዊትም ከተማ ደረጃ በቅጥሩም መውጫ ከዳዊትም ቤት በላይ እስከ ውሃው በር ድረስ በምስራቅ በኩል ሄዱ። ሁለተኛውም የአመስጋኞቹ ክፍል ወደ ግራ ሄደ። እኔና የሕዝቡም እኩሌታ በስተኋላቸው ነበርን። በቅጥሩም ላይ በእቶኑ ግንብ ላይ እስከ ሰፊው ቅጥር ድረስ ከኤፍሬምም በር በላይ በአሮጌው በርና በዓሣ በር በአናንኤልም ግንብ በሐሜአ ግንብ እስከ በጎች በር ድረስ ሄዱ። በዘበኞችም በር አጠገብ ቆሙ። እንዲሁ ሁለቱ የአመስጋኞች ክፍሎች በእግዚአብሔር ቤት ቆሙ። ከእነርሱም ጋር እኔና አለቆቹ እኩሌታ ነበርን። ካህናቱም ኤልያቄም፣ መኢሳያ፣ ሚንያሚን፣ ሚካያ፣ ኤልዮዔናይ፣ ዘካርያስ፣ ሐናንያ መለከት ይዘው መዕሤያ፣ ሰማያ፣ አልየዜር፣ ኦዚ፣ ዮሐናን፣ ሚልኪያ፣
ኤላም፣ ኤዝር። መዘምራኑም በታላቅ ድምፅ ዘመሩ። አለቃቸውም ይዝረዓ ነበረ። እግዚአብሔርም በታላቅ ደስታ ደስ አሰኝቷቸዋልና በዚያ ቀን ትልቅ መሥዋዕት አቀረቡ፣ ደስም አላቸው። ሴቶቹና ልጆቹም ደግሞ ደስ አላቸው። ደስታቸውም በኢየሩሳሌም ከቀሩት ተሰማ። የይሁዳም ሕዝብ በአገልጋዮቹ በካህናት ሌዋውያን ደስ ስላላቸው የካህናቱንና የሌዋውያኑን ዕድል ፈንታ እንደ ሕጉ ከከተሞች እርሻዎች ያከማቹ ዘንድ ለቀዳሚያት ለአስራትም በየዕቃ ቤቶቹ ላይ በዚያ ቀን ሰዎችን ሾሙ። እነርሱም መዘምራኑና በረኞቹም የአምላካቸውን ሥርዓት የመንጻታቸውንም ሥርዓት እንደ ዳዊትና እንደ ልጁ እንደ ሰሎሞን ትእዛዝ ጠበቁ። በዳዊትም ዘመን አሳፍ የመዘምራን አለቃ ነበር። እነርሱም እግዚአብሔርን በዜማ ያመሰግኑ ነበር። እስራኤልም ሁሉ በዘሩባቤልና በነህምያ ዘመን ለመዘምራኑና ለበረኞቹ ፈንታቸውን በየዕለቱ ይሰጡ ነበር። የተቀደሰውንም ነገር ለሌዋውያን ሰጡ። ሌዋውያኑም ከተቀደሰው ነገር ለአሮን ልጆች ሰጡ። ምዕራፍ 13 እስራኤላውያን ከአሕዛብ መለየታቸው። በዚያ ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ አገኙ። የእስራኤልን ልጆች በእንጀራና በውሃ አልተቀበሏቸውምና ይረግማቸውም ዘንድ በለዓምን ገዝተውባቸዋልና። ነገር ግን አምላካችን እርግማኑን ወደ በረከት መለሰው። ሕጉንም በሰሙ ጊዜ ከእስራኤል ጋር የተደባለቀውን ሕዝብ ሁሉ ለዩ። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሾሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን ለመዘምራንና ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንና የእህሉንም የወይኑንም የዘይቱንም አስራት ለካህናቱም የሆነውን ቀዳሚያቱን አስቀድሞ ያስቀመጡበትን ታላቅ ዕቃ ቤት አዘጋጅቶለት ነበር። እኔ ግን በባቢሎን ንጉሥ በአርተሴስታ በ32ኛው ዓመት ወደ ንጉሡ ሄጄ ነበርና በዚህ ጊዜ በኢየሩሳሌም አልነበርኩም። ከጥቂት ዘመን በኋላ የንጉሡን ፈቃድ ለመንኩ፣ ወደ ኢየሩሳሌምም መጣሁ። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ዕቃ ቤቱን ለማዘጋጀት ያደረገውን ክፉ ነገር አስተዋልሁኝ፣ እጅግም አስከፋኝ። ጦቢያንም የቤቱን ዕቃ ሁሉ ከዕቃ ቤት ወደ ውጪ ጣልሁኝ፣ ዕቃ ቤቶቹንም እንዲያነጹ አዘዝሁኝ። የእግዚአብሔርንም ቤት ዕቃዎች የእህሉንም ቁርባን ዕጣኑንም መልሼ በዚያ አገባው። በሌዋውያንም ፈንታቸውን እንዳልሰጠ የሚያገለግሉት ሌዋውያንም መዘምራን እያንዳንዱ ወደ እርሻ እንደሄደ ተመለከትኩ። እኔም የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆቹ ጋር ተከራከርኩ። ሰበሰብኳቸውም፣ በየስፍራቸውም አቆምኳቸው። የይሁዳም ሁሉ የእህሉና የወይኑ የዘይቱን አስራት ወደ ዕቃ ቤቶች አመጡ። በዕቃ ቤቶችም ላይ ካህኑን ሰሌምያን ጸሐፊውንም ሳዶቅን ከሌዋውያንም ፈዳያንም ሾምኩኝ። ከእነርሱም ጋር የመታንያ ልጅ የዘኩር ልጅ ሐናን ነበረ። እርሱም የታመኑ ሆነው ተገኙ። ሥራቸውም ለወንድሞቻቸው ማከፋፈል ነበር። አምላኬ ሆይ ስለዚህ አስበኝ፣ ለእግዚአብሔርም ቤት ያደረግኩትን ወረታዬን አታጥፋ። በዚያም ወራት በይሁዳ
በሰንበት ቀን የወይን መጭመቂያን የሚረግጡትን፣ ነዶም የሚከምሩትን፣ የወይኑን ጠጅና የወይኑን ዘለላ፣ በለሱን፣ ልዩ ልዩንም አይነትም ሸክም በአህዮች ላይ የሚጭኑትን፣ በሰንበትም ቀን ወደ ኢየሩሳሌም የሚያስገቡትን አየው። ገበያም ባደረጉበት ቀን አስመሰከርሁባቸው። ደግሞም በእርሷ የተቀመጡ ነበሩ። እነርሱም ዓሣዎችን ልዩ ልዩም አይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ላይ ለይሁዳ ልጆች ይሸጡ ነበር። ከይሁዳም አለቆችና ታላላቆች ጋር ተከራከርኩና እንዲህ አልኋቸው፣ ይህ የምታደርጉት ክፉ ነገር ምንድን ነው? የሰንበትንስ ቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህንን ክፉ ነገር ሁሉ በእኛና በዚች ከተማ ላይ አምጥቶ አልነበረምን? እናንተስ ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ። ከዚህ በኋላ ሰንበት ከመግባቱ በፊት በኢየሩሳሌም በሮች ድንግዝግዝ በሆነ ጊዜ በሮቿ እንዲዘጉ ሰንበትም እስኪያልፍ ድረስ እንዲከፈቱ አዘዝሁኝ። በሰንበትም ቀን ሸክም እንዳይገባ ከብላቴኖችም በአያሌዎቹ በሮቿን አስጠበቅኩ። ሁሉም አንድ ወይም ሁለት ጊዜ ከኢየሩሳሌም ውጪ አድረው ገበያ አድርገው ነበር። እኔም አስመሰከርኩባቸውና ከቅጥሩ ውጪ ለምን ታድራላችሁ? እንደገና ብታደርጉት እጆችን አነሳባችኋለሁ አልኋቸው። ከዚያም ጊዜ ጀምሮ በሰንበት ቀን እንደገና አልመጡም። ሌዋውያኑም ራሳቸውን እንዲያነጹ መጥተው በሮቹን እንዲጠብቁ የሰንበትንም ቀን እንዲቀድሱ ነገርኋቸው። አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ምሕረትህም ብዛት ራራልኝ አልሁኝ። ደግሞም በዚያ ወራት የአዛጦንን፣ የአሞንን፣ የሞዓብን ሴቶች ያገቡትን አይሁድ አየው። ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር፣ በሌሎች ሕዝብ ቋንቋ የሚናገሩም ነበሩ። በአይሁድም ቋንቋ መናገር አያውቁም ነበር። እነርሱም ተቈጣኋቸው፣ ረገምኋቸውም። ከእነርሱም አያሌዎቹን መታው፣ ጠጉራቸውንም ነጨው። እንዲህም ብዬ በእግዚአብሔር አማልኳቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለወንዶች ልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰሎሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብ መካከል እንደ እርሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበር። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት። እንግዲህ ይህን ሁሉ ታላቅ ክፋት ስትሰሩ እንግዶችን ሴቶች ማግባት አምላካችንን ስትበድሉ አንስማባችሁ። ከዋነኛው ካህን ከኢልያሴብ ልጅ ከዮዳሄ ልጆች አንዱ ለአሮናዊው ለሰንባላጥ አማች ነበረ። ከእኔ ዘንድ አባረርኩት። አምላኬ ሆይ ክህነትን የካህናትንና የሌዋውያንን ቃል ኪዳን ስላፈረሱ አስባቸው። ከእንግዳ ነገር ሁሉ አነጻኋቸው። ለካህናቱና ለሌዋውያኑ ለእያንዳንዳቸው በየሰሞናቸው በየጊዜውም እንጨት ለሚሸከሙ ሰዎች ቁርባን ለበኩራቱ ሥርዓት አደረግኩ። አምላካችን ሆይ በመልካም አስበኝ።